እና ተቃብሎ ሰደው ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑን እንግዲህ መነጋገሪያ ሆኗል። ለሽምግልና የተሰራ ነው። ያው ፕራይሱ ስንትም ሆነ ስንት በጣም የተጋነነ መሆኑን አበባውን አይታችኋል። ፖይንቱ ምን እንደሆነ አልገባኝም፣ ግን በጣም የምወደው ደራሲ አለማየሁ ገላጋይ ምን ይላል መሰላችሁ? ሀብት የሆነ ቦታ ላይ በጣም እላፊ ሲከማች ከሆነ ቦታ ላይ ጎሎ ነው ይላል። እዚህ ጋር ሀብት ቅጥ አቶ መሄጃ አቶ አሁን እዚህ ጋር ጣውልጎ ለሚጣል አበባ ኢን ሚሊየንስ ይፈሳል። ያ ማለት ሀብት ቅጡን አቶ ነው። በተመሳሳይ ቅጡን ያጣ ደሃ፣ ግራ ቀኙ ግራ የገባው ደሃ አለ እዚህ ሀገር። እኔ አሁን የምለው ገንዘብ ተርፏችሁ ከሆነ ለቸገረው ስጡ፣ ለደሃ ስጡ የሚል ነገር ውስጥ አልገባም። ምክንያቱም ሰጪነት ጸጋ እንጂ ሰው ነግሯችሁ የምታደርጉት ነገር አይደለም፣ ወይም ገንዘብ ስለበዛ የምታደርጉት ነገር አይደለም። ጀነሮሲቲ ራሱን የቻለ ጸጋ ነው። መጽሐፍ ቅዱስ ራሱ በልክ እንድንኖር ነው የሚያዘን። አሁን እኔ እያልኩ ያለሁት ስለ ሽምግልና የሰራሁት ቪዲዮ ላይ ኮሜንቶቹ እንዳለ ማግባት ፈራው፣ ቆሜ ቀረው፣ በቃ ከየት አመጣሉ የሚሉ በጣም ጊቭ አፕ ያደረገ ኮሜንት ነው የሚበዛው፣ የወጣቶች ማለት ነው። ልክ እንደዛው አሁንም እድርም ይሁን ቤተክርስቲያንም ይሁን ባለድርሻ አካላት፣ የትም በየደረጃው ያላችሁ ባለድርሻ አካላት ይሄን ነገር ሃይበሉና አስቆሙ ባካችሁ።